ታሪኩ የሚጀምረው በአሜሪካ ግዛት ካሪቢያን ተብሎ በሚጠራው ባህር ላይ አንድ ደስተኛ ቤተሰብ በቅንጡ ጀልባቸው አስደናቂ የባህል ጊዜ ሲያሳልፉ እያሳየን ነው። እናትየዋ ጁሊያ በዋና ራሷን ዘና ለማድረግ ወደ ባህሩ ዘላ ትገባለች። ራሷን በነፃነት እያፍታታች ሳለ ግን አንድ ለየት ያለ እንግዳ የሆነ ነገር ይሰማታል። ሆኖም በዙሪያዋ ምንም ነገር ስላልተመለከተች በሐሳቧ የፈጠረችው ነገር እንደሆነ አሰበች። ከጥቂት ሰከንዶች በኋላ ግን ያ እንግዳ የሆነ ነገር ይመለሳል። ምን እንደሆነ ለማየት ብትፈልግም ምንም ነገር ቦታው ላይ አልነበረም። በኋላ ግን ይሄ ነገር ይቅርብኝ በቃ ብላ ወደ ጀልባቸው መዋኘት ትጀምራለች። በድንገት ግን አንዳች ያላወቀችው ነገር እግሯን መሳብና መጎተት ሲጀምር ለእርዳታ መጮህ ትጀምራለች። ሴት ልጇ የሆነችው ካሲ ሙዚቃ በመስማት ላይ ስለሆነች አልሰማቻትም ነበር። ባለቤቷ ቶም እና ወንድ ልጁ ደግሞ ቤን አሳ በማጥመድ ሥራ ላይ ተጠምደዋል። ጁሊያ ራሷን ለማዳን እየታገለች ነው። ውሃው ግን ወደ አፏ እየገባ በመሆኑ አቅም እያነሳት ይመጣል። ብዙም ሳይቆይ ግን ቶም ጁሊያን ሚስቱን ስላላያት ጀልባውን መፈተሽ ይጀምራል። በድንገት ሚስቱን ከውሃው ጋር እየታገለች ተመልክቶ ልጆቹን ጠርቶ ጀልባውን ወደ እሱ አስጠግቶ ወደ ውሃው ዘሎ ይገባል። በፍጥነት ሄዶ ከያዛት በኋላ አብረው ወደ ጀልባው ተመልሰው ልጆቹ ረድተዋቸው ይተርፋሉ። ጁሊያንም ነገሩ ባይገባትም የባህር ሞገድ ነው ብላ ነገሩን ችላ ትለዋለች። በዚያ ምሽትም ቤተሰቡ የቤንን 13ኛ ዓመት ልደት በስጦታ እንዲሁም ደግሞ በኬክ ያከብራሉ። ካሲ ከፍቅረኛዋ ይደወልላትና ብቻዋን ልታወራው ላፕቶፓን ይዛ ትወጣለች። እሱም ባለበት ከተማ ከፍተኛ የሆነ ነጎድጓድ እየተፈጠረ መሆኑን ያሳያታል። ይህንን ተናግሮ ኮኔክሽናቸው ወዲያው ይቋረጣል። ካሲ ይህንን ነገር ለመናገር ወደ አባቷ ስትሮጥ አባቷ ኮኔክሽኑ የተቋረጠው ከየብስ በጣም በመራቃቸው እንደሆነ ይገምታል። በዚያ ቅጽበት አንድ ከፍተኛ ድምፅ ይሰሙና ወደ ውጪ ሲወጡ በርካታ አሳ ነባሪዎች ከውሃው ላይ እየተንጋለሉ ይመለከታሉ። ቶም በትንሹም ቢሆን ስለ ባህር እውቀቱ ስለነበረው አሳ ነባሪዎች እንዲህ የሚሆኑት አንዳች ለየት ያለ ክስተት ሊኖር ሲል ነው ብሎ ይናገራል። በድንገትም ጀልባቸው ሲንቀጠቀጥ ቤን ተንሸራቶ ይወድቃል። ቶምም ጀልባቸው ላይ ውሃ ገብቶ እንደሆነ ብሎ በመስጋት ወደ ባህሩ ውስጥ ይገባል። ለጥቂት ደቂቃዎችም ከተመለከተ በኋላ ተመልሶ ይወጣል። ነገር ግን በአንደኛው እጁ ትከሻ ላይ በከባዱ እየደማ ነው። ጁሊያ ቁስሉን እየሰፋችለት ሳለ ቶም ከኋላው የሆነ ነገር እንደተሰማውና ሲዞር ግን ስለታማ የሆነው የጀልባቸው ተርባይን እንደቆረጠው ይነግራቸዋል። ነገር ግን ከእሱ አጠገብ አንዳች ግዙፍ የሆነ ነገር ሲዋኝ እንደነበርና ለማየት ግን እንዳልቻለ ይነግራታል። ቶም አንድ ያገኘው ነገር ቢኖር ጀልባቸው ላይ ከፍተኛ ጉዳት እንደደረሰ ብቻ ነው። ጁሊያ በተደጋጋሚ የጀልባውን መገናኛ ሬዲዮ ስትሞክር፣ ካሲም ደግሞ ኢንተርኔት መጣ አልመጣ እያለች ትገኛለች። ነገር ግን የሁለቱም ሙከራ ይከሽፋል። በመጨረሻ ግን ጀልባቸው ትቆምና በባህር መሃል ይጣበቃሉ። ጁሊያ በመገናኛ ራዲዮኑ አንድ ድምፅ ብትሰማም ብዙም ግልጽ አልነበረም። ቶምም ለ4 ቀናት የሚሆናቸው በቂ ምግብና ውሃ እንዳላቸው ይናገራል። በድንገት የጀልባው ራዳር በአቅራቢያቸው አንዳች ነገር እንዳለ ያመላክታቸዋል። በኋላም እንግዳ የሆነ ድምፅ ይሰማሉ። ወደ ውጭ ሲወጡም ከሰማይ ላይ አንድ ግዙፍ እሳታማ ድንጋይ ወደ ምድር ሲወድቅ ይመለከታሉ። ቶም ወዲያው ጀልባውን ለማንቀሳቀስ ቢሞክርም ሌላ እሳታማ ነገር በአቅራቢያቸው በድጋሚ ይወድቃል። ቶም ቤተሰቡን በፍርሃት ይይዛል። የወደቁትም የእሳታማ ኳስ መሰል ነገሮች ሌሎች ሳይሆኑ ሳተላይቶች እንደነበሩ ይረዳሉ። ቤን ወዲያው ከጀልባው ጭስ እየወጣ እንደሆነ ይጠቁማቸዋል። ቶምም የጭሱ ምክንያት የሞተሩ መቃጠል እንደሆነ ያረጋግጣል። ኃይለኛው ንፋስም ሲነሳ ወደ ውስጥ ተያይዘው ገብተው ይደበቃሉ። ማዕበሉም ጀልባውን ሲመታው ቶም የነፍስ አድን ልብሶችን ለማምጣት ይታገላል። በበነጋታው ማለዳ ላይ እነ ቶም ከማዕበሉ በመትረፋቸው ደንግጠው ፈጣሪያቸውን ያመሰግናሉ። ወደ ውጭ ሲወጡ ግን የነበሩበት ጥልቅ ባህር ሙሉ በሙሉ ደርቆ ጀልባቸው ደግሞ በመሬቱ ላይ ተጣብቆ ያገኙታል። ቶም ኮምፓሱን ሲመለከት የሰሜንና የደቡብ ዋልታዎቹ እየሰሩ አለመሆኑን ያስተውላል። ካሲም በቃ ፍቅረኛዬ ሞቷል ብላ ከፍተኛ ጭንቀት ውስጥ ትገባለች። ቶም የመገናኛ ራዲዮኑን ሲሞክረው ናው ከተባለ የአንድ የሰርጓጅ መርከብ ካፒቴን ጋር ይገናኛል። እሱም መግነጢሳዊ ምሰሶዎቹ መገለባበጣቸው የባህሩን ውሃ ወደ ኋላ እንደሳበው ያስረዳዋል። በቀጣዩ ቀን ቶም ከርቀት የሆነ ነገር ሲንቀሳቀስ ያያል። አንድ ሞተ መልአክ የመሰለ ሰውና ጥቁር ውሻው ነበሩ። ቶም ሩጦ ሄዶ ውሃ ሲሰጠው ሰውየው ግን በጠርሙሱ ይመተዋል። ከዛም በያዘው ስለት ወግቶ ይገድለዋል። ቶምም ሕይወቱ ያልፋል። ወዲያውም ሰውየው ጁሊያንን ማባረር ይጀምራል። ሁሉም ወደ ውስጥ ገብተው ይደበቃሉ። ሰውየው ጀልባውን ማሰስ ይጀምራል። ጁሊያም ከሰውየው ጋር ከነበረው ውሻ ጋር ታግላ በመጨረሻ ግን ገድላ ትገላግሏለች። በመጨረሻ ካሲ ሰውየውን በአንድ የርችት መተኮሻ ታቆስሏለች። ወጥተውም ሮጠው እያመለጡ ሳለ ጀልባው ይፈነዳል።
እነሱም ዕቃቸውን ይዘው ጉዟቸውን ይቀጥላሉ። በደረቀው ውቅያኖስ የሞቱ ዓሣዎችና ያረጁ ፕላስቲኮች ይታያሉ። ቤን በመንገዱ መሃል ውሃ ፈልጎ የነበረ ቢሆንም አልቆ ስለነበረ ሳይጠጣ ይቀራል። አንድ የወደቀ አውሮፕላንም ያገኙና እዛው ውስጥ ያድራሉ። በቶም መሞትም አዝነው ያለቅሳሉ። በሌሊት ያጨካኝ ሰውዬ ተመልሶ ይመጣል። ነገር ግን ጁሊያ ይዛው በነበረው ጩቤ ከኋላ ወግታ ትገድለዋለች። በዚህም ከዚህ ሰው መገላገል ቻሉ። ነገር ግን ሌላ ከባድ ችግር ይፈጠራል። አንድ የክራብ መንጋ ወደ እነሱ ይመጣል። ክራብ ማለት ደግሞ አደገኛ የጊንጥ አይነቶች ናቸው። እነሱም በመሸሽ ሲሮጡ አንድ የካርጎ ዕቃ መጫኛ መርከብ ላይ ይወጣሉ። በዛም የነበሩ ሰራተኞች በጊንጦቹ ተነክሰው ይሞታሉ። እንደ ዕድል ሆኖም እነ ጁሊያና ልጆቿ ያመልጣሉ። አንድ መገናኛ ራዲዮን አግኝተው ሲሞክሩ ካፕቴኑ ናው ውቅያኖሱ በመመለስ ላይ እንደሆነና በጥቂት ሰዓታት ውስጥ ሁሉም ነገር እንደሚጥለቀለቅ ይነግራቸዋል። ምልክት ሰጥቷቸው ወደሱ መንገድ ሲጀምሩ መሬቱ መናድ ይጀምራል። ጁሊያንንም ከልጆቿ ይነጥላታል። ልጆቿ ጉዟቸውን ቀጥለው ወደ ካፕቴኑ ናው ሲደርሱ ካፕቴን ናው በጊንጦቹ ከፍተኛ ጉዳት አስተናግዶ ስለነበረ ሕይወቱ አልፎ ነበር። ካሲና ቤን ግን ያለ እናታቸው አልሆነላቸው ብሎ ተመልሰው ይሄዳሉ። ጁሊያ በጊንጦቹ ተከባ የነበረ ቢሆንም በልጆቿ እርዳታ ወጥታ ተያይዘው ወደ ሰርጓጅ መርከቡ ይገባሉ። ገና እንደገቡ ውቅያኖሱ ተመልሶ ይመጣል። መርከባቸውንም በውቅያኖሱ ውሃ ተገፍቶ ይሄዳል። በመጨረሻም ሁሉም ሲረጋጋ አንድ በውሃው ክፉኛ የተጎዳ ከተማ በሰላም ይደርሳሉ። በዚህም ፊልማችን ይጠናቀቃል።